ሄሎ ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? ዛሬ መወስዳችሁ በዓለማችን በጣም ድንቅና ግሩም የሆነው ቦታ ነው እና ይሄ ቦታም በእውነቱ በጣም የሚያስገርምና የሚያስደንቅ የሰው ልጅ የእጅ ጥበብን የሚያሳይ ትልቅ የቱሪስት መስህብ የሆነ ቦታ ነው። ይህ ቦታ እንደምታዩት ሚኒያቱር ቮንደርላንድ ይባላል። የሚገኘው በጀርመኗ ሃምቡርግ ከተማ ውስጥ ሲሆን በዓለማችን ውስጥ በጣም አስደናቂ የሰው ልጅ ጥበብ የታየበት ቦታ ነው። የዚህ ቦታ ታሪክ የሚጀምረው ፍሬድሪክ እና ጌሪት የተባሉ ወንድማማቾች አማካይነት ሲሆን ሀሳቡንም ያመጡት እንደ ቀልድ በኦስትሪያ ውስጥ በኦስትሪያ ቪየና ከተማ ውስጥ ባለ የአሻንጉሊት ሱቅ ውስጥ ባዩት ነገር ኢንስፓየርድ ሆነው ነው የጀመሩት። እናም ይሄ እንደ ቀልድ እና እንደ ድንገት ያሰቡት ሀሳብ እውን አድርገውት በዓለማችን ላይ በጣም ኮምፕሊኬትድ የሆኑ የባቡር መስመሮችን እና ከፍተኛ የሆነ የቱሪስት መስህብ ያላቸው ከተማዎችን ማለትም እንደነ ሞናኮ፣ ቬነስ፣ ሮም፣ ፓሪስ፣ ላስ ቬጋስ፣ ብራዚል ሪዮ ዴ ጄኔሮ የመሳሰሉ ቦታዎች እና ሌሎች ከተማዎችን በአንድ ቦታ ላይ እንደ ሞዴል ሰርተው ዓለምን ያስገረሙበትና ያስደመሙበት ድንቅ የሰው ልጅ የእጅ ውጤት የሆነ ቦታ ነው እና እስቲ እያንዳንዷን ቦታዎቹን እየገባን ከተማዎቹን እያየን የትኛው ሀገር ሞር ኢምፕረስ እንዳረጋችሁና እንዳደነቃችሁት እና እንዳስገረማችሁ ደግሞ በኮሜንት ጻፉልኝ እና እስቲ እየገባን ውስጥ ያሉትን እያንዳንዱን ከተማዎች ለማየት እንሞክራለን። ተከተሉኝ። እሺ እንግዲህ ይህ በምስሉ ላይ የምትመለከቱት ውብ የቢጫ ቀለም ያለው ቪላ ቤት የጣሊያን ውበት እና ገጠራማ አካባቢ ስሜት በውስጡ የያዘ ነው። እናም በዙሪያ ያሉት የዘንባባ ዛፎች፣ የባቡር መስመሮች እና በየቦታው የተበታተኑ ጥቃቅን የሰው ምስሎችን ስትመለከቱ ይህን ያህል ስራ ለመስራት ምን ያህል ትዕግስትና ጥበብ እንደሚያስፈልግ መገመት የሚያዳግታቸው አይመስለኝም እና ሚኒያቱር ቮንደርላንድ እንዲሁ ለቱሪስቶች መዳረሻ ብቻ ሳይሆን የሰው ልጅ በፈጠራ ችሎታው ምን ያህል ድንቅ ነገሮችን መገንባት እንደሚችል እና ፈጣሪ ምን ያህል ጥበብ እንደሰጠ ማሳያ ነው እና ይህንን አስደናቂ ዓለም በአካል በመጎብኘት የምትፈልጉ ከሆነ አንዴ መታየት ካለባቸው ቦታዎች አንዱ እንደሆነ ላረጋግጥላችሁ እወዳለሁ። እናም በዚህ ምስል ላይ ያው እንደምትመለከቱት ይሄ የባቡር መስመር ድልድይ እንዲሁም ሰብዌይ እና በተራራማው መልክዓ ምድር ክፍል እንዳለ በሚኒያቱር ቮንደርላንድ ውስጥ የሚገኝ የጣሊያን አካባቢ ነው እና ይሄ ክፍል በሚያስደንቅ የጥበብ ስራው በተለይ በትላልቅ የባቡር ድልድዮች እና በከተማው አቀማመጥ ይታወቃል። እንደምትመለከቱት ይህ ክፍል የጣሊያንን ድንቅ መልክዓ ምድር ለማሳየት የተጠቀሙበት ነው። እንደምታዩት ባቡሩ ሲያልፍ ይታያል እና የእውነት ባቡር አይደለም፣ ግን ደግሞ እንደ ባቡር ይንቀሳቀሳል። ጀስት አሁን እናንተ በቪዲዮ ስትመለከቱት ሊትራሊ የእውነት ነው የሚመስለው፣ ግን እንደ አሻንጉሊት የተሰራ ባቡር ነው እና ይሄ ትክክለኛ በዛ አካባቢ ላይ በአሁኑ ሰዓት እየተተገበረ ያለ እንቅስቃሴ ነው። የምታዩት እያንዳንዷ ጥቃቅን ዲቴይል የከተማውን ትክክለኛ ሞዴል አድርገው ነው የሰሩት። የምታዩቸው መኪናዎቹ፣ የትራፊክ እንቅስቃሴው፣ ፓርኪንጎቹ፣ ስክሪኖቹ ሁሉም በዛ አካባቢ ላይ በዛ ወቅት ሲተገበሩ የነበሩ ቦታዎችን እና እንቅስቃሴዎችን ነው ተጠቅመው የሰሩት። ሌላው አሁን እንደምታዩት በቪዲዮ ላይ የቀኑን እንቅስቃሴ ብቻ ሳይሆን በማታም ላይ ያለውን እንቅስቃሴ መብራቱን በማደብዘዝ እና የከተማውን መብራት በማብራት በማታ ምን እንደሚመስል አካባቢውን ለማሳየት ጥረት ያደርጋሉ እና በጣም በሚያስደንቅ ሁኔታ ከቻለ ማንም ሰው መጥቶ ቢያየው ተደንቆና ተደሞ የሚሄድበት ቦታ ነው እና ሬሊ ሰው ወንደሪንግ በጣም ነው የሚያስደንቀው እና እያንዳንዱ ጠጠር፣ እያንዳንዱ የባቡር ሀዲድ ቁራጭ በእጅ የተሰራ የጥበብ ውጤት ነው እና ጥቃቅን ጥበቦች እንዳለ ማኑዋሊ የተሰሩ ነገሮች ናቸው እና ረጅም ጊዜ ፈጅቶባቸው ከፍተኛ ወጪ አውጥተው ነው የሰሩት እና በጣም የሚያስደንቅ ቦታ ነው። በአግባቡ ላየው ሰው አይ ዶንት ኖ ምን ያህል
በቪዲዮ ቦታውን እንደገለጽኩት እርግጠኛ አይደለሁም፣ ግን በአካል ስታዩት በጣም ነው የሚያስደንቀው። እንዴ ሀው እንዴት ነው የሰው ልጅ ይህንን የሰራው? ሊሰራው የተነሳሳው በምን ሁኔታ ነው ብላችሁ ነው የምትገረሙት። እና በጣም ነው ሪኮመንድ የማረጋችሁ ይህን ቦታ የማየት እድሉ ያላችሁ ሰዎች። እና እስቲ ይህችን ቦታ ትንሽ በማታ ምን ትመስላለች ጣሊያን፣ የጣሊያን ገጠራማ አካባቢ ምን ይመስላል በማታ የሚለውን እያያችሁ ደግሞ ወደሚቀጥለው ከተማ እንሄዳለን። እሺ ተመልካቾቼ፣ አሁን ደግሞ የዓለማችን አብዛኛው ቢሊዮነሮች ወደሚኖሩባት ወደ ሞናኮ ከተማ ገብተናል። እቺ ሞናኮ በፈረንሳይ አካባቢ የምትገኝ ራሷን የቻለች ትንሽዬ ሀገር ስትሆን እንደምታውቁት ሞናኮ ደግሞ የምትታወቀው በከፍተኛ የሆኑ ቢሊዮነሮች ቁጥር ነው እና አብዛኛው ንብረቷና ሀብቷ ደግሞ የተገነባው በቁማርተኞች ገንዘብ ነው የሞናኮ። እናም ሞናኮን በዚህ በሚኒያቱር ቮንደርላንድ በዚህ መልኩ ሰርተዋታል። እቺ ትንሽና ውብ ሀገር አምሳያ ሲገነባ ግቡ ሞናኮን እውነተኛ ድባብና የቅንጦት ህይወት በትንሽ ልኬት መፍጠር ነበር እና ውጤቱም እንደምታዩት ተአምራዊ የሆነ ውበት ነው የሰጧት በዚህ በሚኒያቱር ቮንደርላንድ ውስጥ። እነዚህ የምታዩቸው የቅንጦት ቤቶችና ሰማይ ጠቀስ ህንፃዎች አቀማመጥ ምን ያህል ትክክለኛ እንደሆነ ማስተዋል ትችላላችሁ። እና ከእያንዳንዱ ቤቶች በረንዳ ላይ የሚታዩ ትናንሽ የቤት እቃዎች፣ በየመንገዱ ላይ ያሉት ዘመናዊ መኪኖች እና የከተማዋ የውብ አትክልት ስፍራዎች፣ ይህ ሁሉ ጥረት የሚደረገው ጎብኚዎቹን ራሱ በሞናኮ ከተማ ያለ አይነት ስሜት እንዲሰማው ለማድረግ ነው። እና በዚህ ክፍል ላይ በደማቋን የሞናኮ የግራንድ ፕሪክስ የፎርሙላዋን ውድድር የምታሳይበት ቦታም ተካቷል። እንደምታውቁት የዓለማችን ከፍተኛ የሆነ ገቢ ማግኛቸው አንዱ የግራንድ ፕሪክስ የሚባል የመኪና ውድድር የፎርሙላዋን መኪና ውድድር ያዘጋጃሉ በየአመቱ እና በጣም ውድ የሆነ እና በከፍተኛ ተከታዮች ያለው ውድድር ነው ይሄ ፎርሙላ ዋን። እና እንደምታዩት እሱንም በዚህ ላይ ማየት ይቻላል። እናም በዚህ የሞናኮ ውስጥ ያለው ክፍል ከፍተኛ የሆነ ድምቀቱ ይሄ የሞናኮ የግራንድ ፕሪክስ የፎርሙላ ዋን ውድድር ነው። ይህ ትራክ በዓለም ላይ ካሉ እጅግ በጣም ውስብስብ የሆኑ የሞዴል ስራዎች አንዱ ነው እና መኪኖቹ በከፍተኛ ፍጥነት ሲሽቀዳደሙ የማዞሪያው ሲያልፉና ድምጻቸው ሲሰማ የምትመለከቱት ሞዴል ሳይሆን እውነተኛ ውድድር ነው የሚመስላችሁ። እና ይህንን ሁሉ ለማስተባበር በሺዎች የሚቆጠሩ ሴንሰሮች እና የኮምፒውተር ፕሮግራሞች በስተጀርባ ይሰራሉ። እያንዳንዱ እንቅስቃሴ፣ እያንዳንዱ የፍሬም አጠቃቀም እንዲሁም ከፍተኛ የሆነ ትክክለኛነት የተቃኘ ነው እና በመሬቱ ላይ ያለውን የባህር ዳርቻ ስትመለከቱ ውሃው የሚመስልበት መንገድ እና የቅንጦት ጀልባዎቹን ወይም ያት በወደብ ላይ የቆሙበት አቀማመጥ ምን ያህል የሰው ልጅ ለዝርዝር ነገር ትኩረት እንደሚሰጥ ያሳየናል። ከዚህ በተጨማሪ እዚህ ቦታ ላይ የምትመለከቱት እያንዳንዱ ሚሊሜትር በስንት ሰዓት በጥናትና በትጋት ውጤት እንደተፈጠረ ስታስቡት የሚሰማችሁ አድናቆት ወደር የለውም። እና ለማጠቃለል ያህል ሞናኮ በሚኒያቱር ቮንደርላንድ ውስጥ የሀብታሞች መጫወቻ ሜዳና የቴክኖሎጂ ጥበብ የተዋሃደበት ድንቅ ቦታ ነው። ይህ ክፍል የሰው ልጅ ፈጠራ ምን አይነት ገደብ እንደሌለ የሚያሳይ ህያው ምስክር ነው ማለት ይቻላል። እና ሞናኮን ለማየት በእርግጠኛነት ሚኒያቱር ቮንደርላንድ ከመጣችሁ በቂ ነው ብዬ ነው የማስበው። በጣም ከምትጠብቁት በላይ ገልጸዋታል። ከምትጠብቁት በላይ ውበቷን አጉልተው እና ለሰዎች በሚመጥን መልኩ ያቀረቡበት ቦታ ስለሆነ ሞናኮ ብትሄዱም እንደ አዲስ አይሆንባችሁም ማለት ነው። እና
እና በጣም ብቻ ከተማዋ ከምነግራችሁ በላይ ገልጸዋታል አሳምረውና አስውበው። እንደነገርኳችሁ እዚህ ሚኒያትር ቮንደርላንድን ለመጎብኘት እድል ካላችሁ ሞናኮን እንዳታልፏት። ምክንያቱም በጣም ሰፊ ቦታ ስለሆነ ሁሉንም ቦታ በአንድ ቀን ለመጎብኘት ስለሚያስቸግር ደጋግማችሁ መምጣት ሊጠበቅባችሁ ይችላል። ወይ ደግሞ በጣም ጊዜ ወስዳችሁ እረፍት እያደረጋችሁ የተለያየ ውስጥ ካፌዎች ምንም ስላሉ እያረፋችሁ እየተመላለሳችሁ ካልጎበኛችሁት ትንሽ አድካሚ ሊሆንባችሁ ይችላል። ግን በዋናነት ሞናኮን መጀመሪያው አካባቢ ብትጎበኟት በጣም አስደሳች ነው ብዬ አስባለሁ እንደ ሪኮመንዴሽን። ደግሞ በጣሊያን ሮም ውስጥ ነው የምንገኘው። እናም ይህ የምታዩት ቤተክርስቲያን የቅዱስ ጴጥሮስ ባሲሊካ ቤተክርስቲያን ሲሆን በሮም ውስጥ ከሚገኙ በጣም ተወዳጅ የቱሪስት መስህብ ቦታዎች መካከል አንዱ ነው። እናም ይህ ቤተክርስቲያን የቅዱስ ጴጥሮስ ቤተክርስቲያን የሚገኘው በጣሊያን ውስጥ እንደ ራስ ገዝ ወደምትቆጠረው ትንሽየዋ ሀገር ቫቲካን ውስጥ ሲሆን እንደምታዩት በሚኒያቱር ቮንደርላንድ በዚህ መልኩ አስውበውና አስጊጠው ራሱን ቁጭ አድርገው በሞዴል ማርክ ሰርተውታል። እና ሌላው ይህን ድንቅ ስፍራ ለመገንባት በሞዴል ሰሪዎች ቫቲካን የህንፃውን እቅድ ወይም ብሉፕሪንቱን ባለመስጠቷ ምክንያት በሺዎች የሚቆጠሩ ፎቶዎችን በመጠቀም እያንዳንዱን ዝርዝር ሁኔታ ለመፍጠር እንደተገደዱ በታሪክ ተጽፎ ይገኛል። እናም ይህንን ጥበብ የተሞላበት ስራ ለመገንባት ወደ 22,000 የሚጠጉ ትናንሽ ክፍሎች ጥቅም ላይ የዋሉ ሲሆን ግንባታውን በአጠቃላይ ኦልሞስት ለ22 ወራት ያህል ጊዜ እንደፈጀባቸው ይናገራሉ። ሌላው የሮም ኮሎሲየም ሞዴል ነው። ይህ ክፍል በጣም ማራኪ የሆነና በጥንታዊ ሮማውያን የተገነባ ሲሆን በውስጡም የተለያዩ ነገሮችን ያሳያሉ። ስለ ኮሎሲየም ሞዴል ሌላ የሚገርሙ ነጥቦች መካከል ግንባታው የኮሎሲየም ሞዴል ከ3000 በላይ የሆኑ የተለያዩ ክፍሎች የተገነባ ሲሆን ሰሪዎቹም እውነተኛውን ህንፃ በሚመስል ውበት እንዲኖረው ለማድረግ ብዙ ነገር እና ብዙ ጊዜ ወስደዋል። ሌላው የፈጠራ ትዕይንቶች በሚኒያቱር ቮንደርላንድ ከታሪክ ጋር ብቻ የተገደበ አይደለም። በኮሎሲየም መሃል ላይ የመርከብ ትዕይንቶች አሉ። ይህ በታሪክ ውስጥ የነበረን ናውማቺያ ወይም ደግሞ የባህር ጦርነት ትዕይንትን ለማስታወስ የተሰራ ሞዴል ሲሆን ለሮምም ከፍተኛ ውበትን የሰጣት ቦታ ነው። ሌላው በሚኒያቱር ውስጥ የሰዎችን እንቅስቃሴ በውስጡ ያሉ ትንንሽ ሰዎች ምስሎችን በጥንቃቄ ለመመልከት እንችላለን። በኮሎሲየም ውስጥ የተሰበሰቡትን ተመልካቾችና የተለያዩ ድርጊቶችን ማየት የሚያስችል የጥበብና የቴክኖሎጂ ውጤት በመሆኑ ለጎብኚዎች ከፍተኛ ደስታና ሀሴትን የሚፈጥር አንዱ በሚኒያቱር ቮንደርላንድ ውስጥ የሚገኝ ቦታ ነው። አሁን እዚህ ሃምቡርግ ላይ ደግሞ በዋናነት የሃምቡርግ መገለጫ የሆነው ፊልሃርሞኒን እያያችሁት ነው፣ ወይም ኮንሰርት ሃውስ። ይህንን በሌላ ቪዲዮ ላይ ሰርቼላችኋለሁ። ስለ ኮንሰርት ሃውስ ዲቴይሉን ማወቅ ከፈለጋችሁ እዛኛው ቪዲዮ ላይ ብታዩት ሞር የተሻለ ይሆናል ብዬ አስባለሁ። እና ቤዚካሊ ይሄ ፊልሃርሞኒ ወይም ኮንሰርት ሃውስ ከ2000 በላይ ሰዎችን የሚይዝ እና በውስጡ ዘመናዊ የሆኑ ሙዚቃ ኮንሰርቶችን ለማዘጋጀት ከሚጠቀሙበት ቦታ አንዱ ነው። በዚህ ላይ ቱሪስቶችን በብዛት የሚስብ ቦታ ነው እና እንዳያችሁት ውስጡ ምን እንደሚመስል በስሪዲ ያሳዩናል እዚህ ሚኒያቱር ቮንደርላንድ ላይ። ያ እንደምታዩት መድረኩን ነው፣ ክብ የሆነ መድረክ ነው ያለው። ሴንተሩ ላይ ደግሞ ኮንሰርቱን የሚያካሂዱበት ቦታ ነው እና ሁሉም ሰው አት ዘ ሴም ታይም ኮንሰርቱን መከታተል የሚችልበት ቦታ ነው። እና ይሄ ህንፃ ከላይ እንደምታዩት የተሰራው በመስታወት ነው እና የባህር ሞገድን አስመስለው የሰሩት ቦታ ነው። ከስር ደግሞ በቀይ ጡቦች ነው የተሰራው እና በጣም የሚያምር እና ድንቅ የሆነ አንዱ የሃምቡርግ መገለጫ ከሆኑ ህንፃዎች መካከል አንዱ ነው። እና ያው አሁን ደግሞ የምታዩት
ሃምቡርግ በማታ ምን ትመስላለች የሚለውን ነው የምታዩት። መብራቱ በርቶ ድምቅ ብሎ ይታያል። አስ ሬሊ ወንደርፉል ሚኒያቱር ወንደርላንድ ምን አይነት የሰው ልጅ አይምሮ አንሊሚትድ እንደሆነ ገደብ የሌለው እንደሆነ የሚያሳያችሁ እና በማታ እንደምታዩት ባቡሮቹ ሲንቀሳቀሱ ታያላችሁ። ከተማው ውብ ነው፣ ደምቋል፣ በጣም ደስ ይላል እና ሃምቡርግ በማታ እንግዲህ ትመስላለች። እንደምታዩት ኤፒፊላርመኒ በመብራት ተንቆጥቁጦ ደምቆ ተውቦ ይታያል። ማታ ላይ የበለጠ ውበቱ ጎልቶ ይታያል። ከዚህ ላይ ባቡሮች ሲንቀሳቀሱ እያያችሁ ነው። የባቡር መንገዱ፣ ድልድዮቹ ይህን ይመስላል እንግዲህ በማታ ሃምቡርግ። ከዛ በተጨማሪ ደግሞ ይሄ አሁን የምታዩት የሃምቡርግ ዋነኛ ስታዲየማቸው ነው። ሃምቡርግ ኤችኤስቪ የሚባል ክለብ አላቸው እና ከሃምቡርግ ውስጥ በጣም ተወዳጅ የሆነ ትልቅ ክለብ ነው። ስታዲየሙም ካልተሳሳትኩኝ ከ60 ሺህ በላይ ሰዎችን መያዝ የሚችል ስታዲየም ነው። እናም የሃምቡርግ ክለብ ከምታስቡት በላይ ብዙ ደጋፊዎች ያለው ክለብ ነው እና ስፔሻሊ በሃምቡርግ ተለቅ ያሉት ጄኔሬሽኖች በደንብ ይደግፉታል፣ ይከታተላሉ። ኤቭሪ ዊክ ስታዲየማቸው ፉል ነው። በደንብ ከረንትሊ ቡንደስሊጋ ላይ ነው የሚጫወቱት እና ስታዲየማቸው ፉል ነው። በደንብ አካባቢው ሞቅ ደመቅ ያለና የተጨናነቀ ነው በኳስ ጨዋታ ያለበት ቀን ስፔሻሊ ቅዳሜና እሁድ ከሆነ። እዚህ ጋር በቪዲዮ የምታዩት ደግሞ የዓለማችን በጣም ጥንታዊ ፖርት ወይም የባህር በር ሲሆን እሱም የሚገኘው በሃምቡርግ ነው። ኦልሞስት አሁን ባለፈው ግንቦት ላይ 832ኛ አኒቨርሰሪውን አክብረውለታል እና ከረንትሊ በጣም የቱሪስት የተጨናነቀ ስፍራ ነው። ኦልሞስት ኤቭሪባዲ ሃምቡርግን የሚጎበኝ ወይም ሃምቡርግ የሚኖርም ሰው ቢሆን በየጊዜው እየሄደ የሚናፈስበት ቦታ ነው። የተለያዩ መርከቦች አሉ፣ ፌሪ አገልግሎት የሚሰጡ ከቦታ ቦታ እያመላለሱ የአካባቢውን የሚያስጎበኙና የተለያዩ የቱሪስት መስህብ የሆኑ ቦታዎችን የሚያገናኙ ፌሪዎች አሉ እና በጣም ከሃምቡርግ ምርጡ የሚባለው አካባቢ ነው። እዚህ ጋር የምታዩት ኦቨርኦል የከተማዋን ገጽታና ጥንታዊ ቤቶች ነው የሚያሳየው እና እነዚህ በአብዛኛው አውሮፓ ውስጥ ያሉ ከተሞች የሚሰሩት ከቀይ ጡብ ነው ቤቶቹ የሚሰሩት እና ሃምቡርግም በተመሳሳይ የአውሮፓ ከተማ እንደመሆኗ መጠን እንደምታዩት ቤቶቿ እንዳለ ኦልሞስት እንዳለ ማለት በሚቻል ሌቭል በጡብ የተሰሩ ናቸው። በቀይ ጡብ ጥንታዊ ናቸው። አብዛኞቹ በ19ኛው ክፍለ ዘመን የተሰሩ ናቸው። ኢቨን እንደዛም ሆኖ በጣም ነው የሚያምሩት፣ በጣም ውብ ናቸው። ስቲል ውበታቸውንና ጥንካሬያቸውን ጠብቀው በከተማ ውስጥ ጎልተው የሚታዩ ቦታዎች ናቸው ስቲል አሁን ላይ ማለት ነው። እና እስቲ ትንሽ ሃምቡርግን ደግሞ በመጠኑ በቪዲዮ ላስቃኛችሁና ወደምትቀጥለው ከተማ እንሄዳለን።